መንገዱ አደከማችሁ አይደል አባይ? ዋናው ሰላም መግባታችን ነው። ተመስገን። ስማ ወንድሜ፣ አዲሱ ቤትክ ደግሞ በጣም ነው የሚያምረው። እንዴት ነው የማያምረው? የምታምር ሴት ኮንሽ ከጎን ያለችው። እስክትዋወቃት እንዴት እንደቸኮልክ ብሮ። መተዋል ብያት እየመጣች ነው። መቼም የኔ ወንድም መረጣ ላይ አታሳፍረኝም። የአባቱ ልጅ አይደለ? መቼም እንደ እናቱ ፈረንጅ የመሰለች ልጅ ነው የሚያስተዋውቅ። ስም ብዬ እየሳልኳት ነው። እንደሱ በጣም ቀይ ነች። ቅርጿ በጣም ነው የሚያምረው። እድሜዋ ቢያንስ ከሱ በ7 ዓመት ታንሳለች እና ጸጉሯ ደግሞ እዚህ ጋር ነው። የምን ቃና ያሽማረ እኮ በቃታች አስቀምጪውና ና። እንግዲህ ውቧና ልዕልቷ የወደፊቷ ሚስቴ እሷ ነች። ሂጃ ሰላም ባያችሁ። መጣው በቃ ቀውን ይሽ ማሪ። አንተ ወራዳ ምንድነው የማየው? ምን ትላለህ እንዴ? እናትን የምታክል ሴት ገርል ፍሬንድ ብለህ ታስተዋውቅ ትንሽ አታፍር? ማለት ምን ማለት አለው? ከውፍረቷ ቁመቷ ከእድሜዋ መልኳ ምኗም እኮ አይጥምም። ምን ነው ዘራችን አልበላሻለ? መታለች ስንበሉ አራጁ እንደውለትና በጉን ይረዳው። የምን በግ? ለና አባባ ነው። ላንተ ቤተሰቦች ሊሆኑ ይችላሉ። ለኔ ግን ትልቅ እንግዶቼ ናቸው። ነገ ለስራ ሌላ ቦታ ስለሚሄድ ለልጁ ሰርግ የገዛውላችሁ አሁን ልስጣችሁ። ይሄ የእይታ ጉዳይ ስንቱን ቤት በጠበጠው መሰላችሁ። ቤተሰብ የሚያየው ውፍረቷን፣ እሱ የሚያየው ደግነቷን፣ እነሱ የሚያዩት መልኳን፣ እሱ ያየላት ቅንነቷን። በመሃል ቤት ታዲያ ምስኪን ወንድ አሳሩን ይበላል። ለማንኛውም ቤተሰቦች እባካችሁ እይታችሁን አስተካክሉ ለማለት ያህል ነው።